መስራችሁ የሰው ገንዘባችሁ መልከቱ የሰው ሀብታት ይሉ የሰው ክብር አትቀንሱ ሰው አትሳደቡ ትወዱኛላችሁ እኔን የሚወድ በእውነት ሰው አትሳደቡ ይህን ትንኝን እያጠሩ ግመል ማጠ ስለ ወንጌሉ ለመሆኑ ቅዳሴ ማርያም ላይ ባይታዩ 40 ዓመት ዘግቶ ይኖር ነበር 40 ዓመት ዘግቶ ሲኖር ዝም ብሎ መጸለይ ብቻ በሰው ተለይቶ ከዘመድ ርቆ ከቤተሰብ ተለይቶ ጌታን እየለመነ 40 ዓመት ብቻውን በጫካ ይኖር በበረሃ የእግዚአብሔር መልአክ ወረደና አንተ ሰው ስጋው ደግሞ ካልተቀበል ስጋውና ደግሞ ካልተቀበል ይሄ ነገር በቂ ነገር አይሆንም ጸሎትህ ተሰምቶልሃል ሐዘንህ አርጎልሃል ስራ ሁሉ በጌታ ዘንድ ቀርቧል ግን ግዴታ ስጋው ደግሞ መቀበል አለብህ ያለ ስጋው ደግሞ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው እሱ ከሞት ወደ ሕይወት ይሸጋገራል ሞትን አይቀምስም ዮሐንስ ወንጌል ምዕራፍ 6 ቁጥር 54 55 56 ልክ ነው አሁንም ሂድና ስጋው ደግሞ ተቀበል ወደ ቤተ ክርስቲያን አገር አቋርጦ ሄዶ እሱ በረሃ ላይ ያለው ዋሻ ላይ ቤተ ክርስቲያን ካለበት ፈልጎ ሄድና ሲቀደስ ቅዳሴ ላይ ደረሰ በቅዳሴው ሰዓት ላይ ምን ነበር ቅዱሳት ለቅዱሳን የሚለውን ቃል ሰማ የበቃውን ለበቃ ሲል እኔ ያልበቃው ለዚህ የበቃው አይደለሁም ብሎ ጥሩ ሄደ ዝም ብሎ አይደለም እኮ መጠንቀቅ ያስፈልጋል ማንንም እየሰደቡ ቆራቢ ነኝ የማንንም ገንዘብ እየዘረፉ ቆራቢ ነኝ ምንድነው ካህናቶች እኮ በቅዳሴ ጊዜ እነሆ ከዚህ ነፃ ነኝ እኮ ከዚህ ኃጢአት ንጹህ ነኝ ቂም የያዘ ስለ ዝሙት የሚያስብ ከንዋይ ያለበት ተቃርቶ ያልታረቀ ሰው ገንዘብ የቀማ ሰውን የሚያዋርድ ሰው እንዳለበት ነው ያባለ ወዮ ምን ጥርስ ነው የሚያለበተው ወዮ ምን ሆድ ነው የሚሸከመው አንደኛ ቆሮንቶስ ምዕራፍ 11 ቁጥር 27 ይህንን ሥጋ ሳይገባው የበላና የጠጣ እንዳለበት አይደለም እንዴ ይህ ሥጋ ይህን ሳይገባው የጌታን ሥጋ የመድኃኒዓለም የኢየሱስ ክርስቶስን ሥጋና ደም ሳይገባው ተጣልቶ ሳይታረቅ ቀምቶ ሳይመልስ ንስሐ ሳይገባ በምክረ ካህን በትእዛዘ ካህን ራሱን ከሚሠራው ኃጢአት ሳይመለስ በድፍረት ቢገባና ቢቀበል በዳለበት አንደኛ ቆሮንቶስ ብያቸዋለሁ ልድገምላችሁ ምዕራፍ 11 ቁጥር 27 28 29 ተራውን ማለት ዝም ብሎ መስገንገብ አይደለም የምሩ አይቀርም የሰማዩ አይቀርም የሰው አይቀርም የጌታ አይቀርም ያለሙ አይቀርም የቤተ ክርስቲያን ሁሉ ስማርታችሁ ያዛችሁ ኧረ ምን ይሻላል ወገኖች ይሄ ባይታዩ እኔ ቅዱሳት ለቅዱሳን የሚለውን ቃል ሲሰማ እኔ አልበቃውም ብሎ ሄደ ሌላ 40 ዓመት ዘጋ ነገር እንደገና 40 ዓመት በ40ኛው ዓመት 80 ዓመት ማለት ነው የዘጋ የእግዚአብሔር መልአክ ሄደና ግን አሁንም ስጋው ደግሞ ተቀበላ መጣ ቤተ ክርስቲያን አሁንም ቅዱሳት ለቅዱሳን የሚለው ከሚለው ለማስ እኔ አልበቃውም ብሎ ተምዘግዝጎ ሲሄድ ዛሬስ በቅተሃል እግዚአብሔር መልአክ በቅታችኋል ለመባል ያውቃል የሰላም መንፈስ ያለውን የሰላውዲ ወሬ አሰባችሁ የሰላውዲ ወሬ መቅደሱን የሰራው ማለት ነው ወደ ውስጥ አንድ ሰረዝር የበረሆምና የሥላሴ ባሪያዎች ተባለ ስለዚህ ከኛ ነው እንከን ያገኝ ቅስ ትንኝ ማጥራት ግመል ዋጥ ልማዳቸው ነውና ይቀጥሉበት መቼም ሳይገቡ መቼም አይመለሱ መቼም የመዳን ተስፋ የላቸው ስለዚህ እንደመደበኝ እግዚአብሔር እንደሰጠኝ ጸጋ እንዲህ ሳገለግልና ሳመሰግን እኖራለሁ እርሳችን አንተ ታውቃለህ ያስተማረን የመከረን አምላክ ይመስገን